ልብስህን ይዘህና አሉኝ። ልብሴን የስራ ጫማ አዘጋጅቼ ይዤ ሄድኩኝ። ይሄን እድል ማግኘት ለኔ ትልቅ ነገር ነው። ስራውን እንደወደው ወይም ደግሞ ህይወቴን እንደወደው እያደረገ አልነበረም የነበረው። አምባገነን የሆነ ሰው ነው። በጣም ሰው የሚንቅ ሰው ነው። እኔም ብቻ አይደለም ለማንም ሰው ክብር የሌለው ሰው ነው ይሄ ሰው። እኔ አላማ አለኝ። ሰርቼ ራሴን መቀየር ነው የምፈልገው፣ መለወጥ ነው የምፈልገው። አንድ አመት ከሰራው በኋላ ከዛ ቤት ለመልቀቅ ወሰንኩ። ቤቱን እየጠላሁት መጣሁ። እንደዚህ ከሚጨነቅ ለምን ስራ አልቀይርም? እንደዚህ አይነት ነገር በህይወቴ አይቼ አላውቅም። እንደ ክብርም አግኝቼ አላውቅም። ይሄ ልጅ እድሉን ብትሰጠው ሼፍ መሆን ይችላል አለ። 1 ወር እንሰጥሃለን፣ በዚህ 1 ወር ጊዜ ውስጥ ስንት እንክፈልህ ሲሉ 1000 ብር ክፈሉኝ አልኳቸው። ሰላም ጤና ይስጥልኝ ክብራት ወንድሞቼ እናቶቼ፣ በዓለም ዙሪያ ያላችሁ በሙሉ ባላችሁበት ሰላምታ ይድረሳችሁ። ሼፍ አንተነህ ደፋባቸው ነኝ። ዛሬ የማቀርብላችሁ እንግዲህ በስራ ቦታ ላይ የገጠመኝ አንድ አለቃ ነበረኝ። ይህ አለቃ መጀመሪያ ስራ ሲጀምር ያገኘሁት የገጠመኝ አለቃ ነው። እንግዲህ ከዓመታት በኋላ ደግሞ ይሄው አለቃ እኔ በምሰራበት ቦታ ላይ እኔ በምሰራበት አንድ ትልቅ ተቋም ውስጥ ስራ ሊቀጠር መጣ። እንግዲህ ታሪኩ የሚጀምረው ምንድነው? ይሄንን ትምህርት የምግብ ዝግጅት ትምህርት ተምሬ ከጨረስኩ በኋላ አፓረንት መውጣት ነበረብኝና የተለያየ ሆቴሎች አመልክቼ የመጀመሪያውን የተቀበሉኝ አንድ ስመጥር የሆነ ሆቴል ደውለው ጠሩኝ። ሰኞና ልብስህን ይዘህና አሉኝ። ልብሴን የስራ ጫማ አዘጋጅቼ ይዤ ሄድኩኝ። አፓረንት ስራዬን ጀመርኩ ማለት ነው። እና ሙሉ ሰዓት ነው የምሰራው፣ 8 ሰዓት። ደሞዝ ምንም ክፍያ የለኝም። ነገር ግን ምሳዬና ቁርሴን እዛ እነሱ ጋር እጠቀማለሁ ማለት ነው። ለኔ ትልቅ ነገር ነበር። የነበርኩበት ሁኔታ ከባድ ስለነበረ ይሄን እድል ማግኘት ለኔ ትልቅ ነገር ነው። ነገር ግን ታዲያ ይሄ አለቃ ስራውን እንደወደው ወይም ደግሞ ህይወቴን እንደወደው እያደረገ አልነበረም የነበረው። በጣም በባህሪው እጅግ አምባገነን የሆነ ሰው ነው። በጣም ሰው የሚንቅ ሰው ነው። እኔም ብቻ አይደለም ለማንም ሰው ክብር የሌለው ሰው ነው ይሄ ሰው። ሁሉንም ያዋርዳል። ከሱ በላይ አለቃ አሉ። በነገራችን ላይ ይሄ አለቃ ዋና አለቃ አይደለም፣ ሁለተኛ አለቃ ነው። ነገር ግን ዋናው ሼፍ የሚባሉት እሳቸው በእድሜ የገፉ ያኔ እንደውም 79 ወይ 80 ዓመታቸው ነበረ። ነገር ግን ረጅም ዓመት ትልልቅ ሆቴሎች ላይ ልምድ የነበራቸው ስለሆኑ የቤቱን ሜኑ የመቀየር ቤቱን አንዳንድ ነገሮች የማስተዳደር ነገር አላቸው። አስተዳደራዊ ነገሮችን ግን የሚሰራው በተለይ ኪችኑን ይሄ ሰው ነው እና ይህ ሰው እሳቸውም ያው ይፈሩታል። እንደፈለገ ነው የሚናገረው። አቅራቢዎች ላይ ይዘልፋል፣ ሰራተኞችን ያንቀጠቅጣል። በተለይ ደግሞ እኔን በጣም ናቀኝ። እድሜ ልጅ ነኝ፣ በጣም ነው የሚንቀኝ እና የሚጠራኝ ራሱ በስሜ አይደለም በአባቴ ስም ነው የሚጠራኝ። እና እኔ በአባቴ ስም ቢጠራኝ ምንም ችግር የለውም፣ በሌላም ቢጠራኝ እኔ አላማ አለኝ። ሰርቼ ራሴን መቀየር ነው የምፈልገው፣ መለወጥ ነው የምፈልገው እና ህይወቱ ብዙ ያከበደብኝ ሰው ነኝ። ተፍ ማለት የምፈልግ ሰው ነኝ። ከኋላ ደጀን የሌለኝ ሰው ነኝ እና ዝም ነው የምለው። ሲስቅ እንደውም አንዳንዴም እኔም ፈገግ እያልኩኝ በሚያደርገው ነገር ሰምቼ እንዳልሰማ ለማሳለፍ ሞከርኩኝ። የሆነ ቦታ ላይ ያደርገኛል። በቃ ተነስቼ እንደገና ያንን ስጎብስ ተመልሶ ደግሞ ሌላ ውስጥ ይከተኛል። ያንን ደግሞ ስጎብስ ማን የሰራው አንተ ነህ እንዲህ ሲባል ደግሞ ከዛ ላይ በቃ የሆነ ስሜም እንጠራ አይፈልግም። ተነስቶ ያስነሳኛል ከዛ ቦታ ላይ ማለት ነው። እንግዲህ እንዲህ እያልኩኝ 6 ወር የነፃ ጊዜ ከጨረስኩ በኋላ ደብዳቤ ጻፉልኝ። ጎበዝ ነህ፣ በጥሩ ነው የጨረስከው አሉኝ እና የቅጥር ደብዳቤ ሰጡኝና የቋሚ ሰራተኛ አደረጉኝ። ጊዜው እንግዲህ 500 ብር በጣም ትልቅ ብር ነው። በኢትዮጵያ 500 ብር ተቀጠርኩ ማለት ነው። እና እግዚአብሔርን አመስግኜ ስራዬን ቀጠልኩኝ። ነገር ግን አሁንም ይህ ሰው በጣም በቃ ህይወቴን አከበደው። እኔ የምችለውን ሁሉ መጎበዝ ጀመርኩኝ። አንዳንዴ ዳቦ ጋር ያደርገኛል። ከዛ ደግሞ ሰላጣ ሰራ ደግሞ በቃልህ እንዳለ ሪሲፖችን ያዝለኛል። እንግዲህ ያ ሁሉ ይይዛለሁ፣ በቃል ይዛለሁ። ያን ደግሞ ሳረግ ደግሞ አይስ እንደገና ደግሞ ሌላ አላካርት ላይ ቡፌ ላይ ብዙ ቦታ ላይ ያስቀምጠኛል፣ ቁርስ ላይ ያስገባኛል። ለእኔ ችግር አልነበረውም። ሁሉንም እሰራለሁ። ባስገባኝ ነገር በሙሉ ላይ ስኬታማ ነበርኩኝ። እና 1 አመት ከሰራው በኋላ ከዛ ቤት ለመልቀቅ ወሰንኩ። ምክንያቱም ቤቱን እየጠላሁት መጣሁ። ስራውን እያስጠላኝ መጣ። ገና አካባቢውን ሳስበው ራሱ ልገረፍ የሚሄድ ነው ይመስለኝ። በጣም የሚጨንቀኝ ሰማ። ታክሲም በዛ ጋር ሲያልፈ ራሱ ጭንቅ ይለኛል። ቤት ሳስብ እየሰራው ማለት ነው። እንደዚህ ከሚጨነቅ ለምን ስራ አልቀይርም አልኩና ሰዎች ስራ ፈልጉልኝ ብያቸው የሆኑ ሰዎች ስራ አገኙልኝ። እስኪ ከ1 ወር ቦታ በላይ ነበር፣ ከ1 ወር በፊት ሆኖታል ይሄ ስራውን እንፈልጋለን ካሉ ግን እስኪ እንጠይቃቸውና ሂድና ጠይቅና አሉኝ። ሄድኩኝ። ቀጥ ብዬ ሄድኩኝ። ምግብ ሰራተኛ ነኝ፣ ሼፍ ነኝ እና ስራ ፈልጌ ነው አልኳቸው። ጠብቅ አለቃዋን አሉኝ። አለቃዋ ከተወሰነ ሰዓት በኋላ መጡ።
እና አሉኝ። ይዘውኝ ገቡ። እሳቸው ብቻ አይደሉም፣ ሌላም ሰው 3-4 ሆኖ፣ አንድ ኤፍቢ አለ፣ ሌላ ደግሞ ማናጀር አለ፣ ሌላ ሱፐርቫይዘር 4-5 ሆኖ ብቻ ኢንተርቪው ያደረጉኝ ማለት ነው። እንትና ውስጥ በጣም ፕሮፌሽናል የሆነ ኢንተርቪው ያደረጉኝ። እንደዚህ አይነት ነገር በህይወቴ አይቼ አላቅም፣ እንደ አይነት ክብርም አግኝቼ አላቅም። እና እኔ የሰራሁት እዛች ቤት ነው። እውነቷን ነገርኳቸው። እኔ የሰራሁት 1 ዓመት እዚህ ቤት ብቻ ነው። ከዚህ በፊት ምግብ ሰርቼ አላቅም። ትምህርት ቤት ነበርኩኝ። ከትምህርት ቤት በኋላ እዚህ የሰራሁት እንደዚህ ነው። ይህ ሐቁን ነገርኳቸው። እውነቱን ሲነግራቸው አንዱ ምን አለ፣ ይሄ ልጅ እድሉን ብትሰጠው ሼፍ መሆን ይችላል አለ። አንድ ውጭ ሀገር የተማረ አቶ ዳንኤል ይባል ጥሩ ሰው ነው። ውጭ ሀገር ሼፍ መሆን ይችላል አለ። በኋላ ላይ እኛ የምንፈልገው ኩክ ሳይሆን ሼፍ ነው መቅጠር የምንፈልገው አለቃ። ስለዚህ አንተ ይሄንን ማድረግ ትችላለህ አሉኝ። እኔ ከዚህ በፊት ሼፍ ሆኜ አላውቅም አልኳቸው። አመራርነት ሰርተህ ታውቃለህ? እኔ ትምህርት ቤት ውስጥ ህብረት ውስጥ እንደዚህ ተማሪዎችን ማስተባበር ምናምን ደረጃ እንደዚህ አስተባብሬ አውቃለሁ በመንፈሳዊ ህይወት ውስጥ። ከዛ ውጭ ግን እንደዚህ አይነት ስራ ሰርቼ አላውቅም ስላቸው፣ አሁን ምንድነው መሰለህ 1 ወር እንሰጥሃለን። በዚህ 1 ወር ጊዜ ውስጥ አንተ ምግብ አትስራ፣ ግን ሲሰሩ ያቸው። ከአንተ የሚጠበቅብህ ግን የሰራተኞችን ተቆጣጠር፣ ከስቶር መዝግበህ ዕቃ አውጣ፣ የሚመጡ ዕቃዎችን ንጽህናቸውን ተመልከት፣ ኳሊቲያቸውን ተመልከት እና ኳንቲቲያቸውንም ብዛታቸውንም እነሱን ተቆጣጠር። ይሄን ስራ ሰራተኛ ሲቀር ለአንተ ኢንፎርም ያድርጉ ወይም ደግሞ ለአንተ ያሳውቁ የሚል ነገር ነገሩኝ። ከዛ በኋላ ሙያውን እየለመድከው ትሄዳለህ፣ ግን ዋናነት እኛ ይሄንን እንድሰራ እንደምንፈልገው ሲሉኝ እሺ ያልኩኝ። ስንት እንክፈልህ ሲሉ 1000 ብር ክፈሉኝ አልኳቸው። 1000 ብር ያኔ ለኔ ትልቅ ብር ነው። በወቅቱም ብዙ ነገር የሚያደርግ ብር ነው። ስለዚህ እኛ 1300 እንከፍልሃለን አሉኝ እና ቤቱን ተከራዩልኝ። እነሱ 1300 ብር ይሰጡኛል። በጣም ህይወቴን አቀለሉልኝ። ስራውን ጀመርኩኝ። የዛኑ ቀን ይዘውኝ ገቡ ኪችን ውስጥ እና ሼፍ አንተነህ ይባላል ተዋወቁት፣ ከዚህ በኋላ አለቃችሁ እሱ ነው ብለው ኪችን ውስጥ ይዘውኝ ሲገቡ ኪችን ውስጥ ያለው ሰራተኛ ብዛት በእድሜ ይበልጡኛል። የሚሰራውን ነገር አይቼው አላቅም። እኔ እዛ ቤት ውስጥ ነው እንደዛ አይነት ምግብ፣ ይሄ በጣም ትልልቅ የሎብስተሮች ምናምን በጣም ሲፉዶች ውድ የሆኑ ምግቦች ያየሁት እዛ ቤት ነው። ታዲያ እነዚህን ነገሮች እኔ እኮ ሰርቼ አላቅም፣ እንዴት ነው ይሄን የምሰራው ምናምን ብዬ በጭንቅላቴ ያሰብኩኝ። ግን እግዚአብሔር ሞገስ ሆነኝና አየኋቸው። ወጣሁኝ። የዛን ቀን ስራ ሲጀምር ያው የታዘዝኩት መጀመሪያ ምግብ እንድሰራ አይደለም። ያን የተባልኩት ነገር ግን በደንብ ማሰራት ጀመርኩኝ። ጥሩ ነገሮችን ማስያዝ ጀመርኩኝ። ስነ ስርዓት ያዘ በእኔ በኩል። በኋላ ላይም ሲሰሩ በጣም ያው ከኋላቸው ሰው እነሱ የምችል መስሏቸው ነው ከሚፈሩት ማለት ነው። እኔ እኮ ያየሁ ነው ምን እንደሚሰራ ምናምን ያየሁ ነው። እና ፈጣናቸው ቤቱ በጣም ይሄ ዲፕሎማቶች የሚመጡበት ቤት ነው። ብዙ ኢንቨስተሮች፣ ባለሀብቶች፣ ባለስልጣኖች በተለይ የዩኤን እና የአፍሪካ ዩኒየን የውጭ ዲፕሎማቶች ብዙ እዛ ቤት ያስወጥራሉ። ትልቅ ሴኩሪቲ ያለው ቤት ነው። እዛ ቤት ላይ አለቃ ሆኜ መግባቴ በጣም ተደንቅ ያለው አስገርሙኛል ሁሉ ነገርና በኋላ ላይ ቀየሩኝና ወደ አፍሪካ ዩኒየን እዛው ብራንች ስለነበረ አፍሪካ ዩኒየን ውስጥ ላለው ብራንች ዋና ሼፍ ሆኜ እንድገባ ተደረኩ ማለት ነው። አፍሪካ ዩኒየን ውስጥ እዛ ገባው። ዋና ሼፍ ሆኜ ነው የገባሁት። ዴሊጌት አለ፣ ቪአይፒዎች አሉ። ለሁሉም ቡፌ ሜኑ ማውጣው እኔ ነኝ። ከዛ በኋላ የሚመጡትን ሜኖችም እንደገና ማሳካቸው ሙሉ እንደዛ አድርጋለሁ ማለት ነው። እና ሩጫው ብዙ ነው። ተፍተፍ በተለይ የአፍሪካ ህብረት ስብሰባ ሲኖር እንግዲህ ይታወቃል፣ ግርግሩ ያሁሉ ዲፕሎማት ትርምስምስ ይላል። ሰው አነሰና ሰው ይጨመርልኝ የሚል ሀሳብ አቀረብኩኝ። እንግዲህ አንድ ቀን አንድ ረዳት መጣልኝ ማለት ነው። እና መጡ አለቃዬ ዝንጥ ብለው አንድ ሰው ከኋላቸው አለ። ከሱ ደግሞ እሱም ሱፍ ለብሷል። ቆንጆ ሱፍ ነው የለበሰው፣ ዝንጥ ብሏል። አብራቸው መጣና ሼፍ አንተነህ አሉ እኛ አለቃዋ። እና መተው እኔም እሳቸውን ጓንቴን አውልቄ ሰላም አልኳቸው እና እሱንም ሰላም አልኩት። ዝቅ ብዬ ሁለት እጁን እኔ አውቀዋለሁ፣ እሱ አላወቀኝም ይሁን አላውቅም። ግን ሼፍ አንተነህ እባላለሁ ስለው ቀና ብሎ አየና በደንብ ፈጦ አየኝ፣ አወቀኝ። እና ሼፍ አንተነህ ካልኩት በኋላ ትንሽ ዝም አለ። በቃ አልያዛችሁ አሉ እናት ያለቀዋ፣ አልያዛችሁ ስራቸውን ስሩ ልጆችዬ ሰላም ሁኑ ምናምን ብለው ተረውን ሄዱ ማለት ነው። እና ይሄ ሰው ከዛ በኋላ እዛ ቤት ተመልሶ አልመጣም። በቃ ቀረ፣ ሌላ ሰው ተቀጠረ ማለት ነው። እኔም እውነት ለመናገር መጥፎ ፊት አላሳየሁትም። በጣም በፈገግታ በሁለት እጄ አክብሬ ነው ሰላም ያልኩት። ምክንያቱም እሱ ባደረገበት ልክ እኔ እሱ ላደረገበት ቢመጣ እንኳን ነው የምነግራችሁ፣ በደንብ ነበረ ማሳየው ስራውን አክብሬ። እና ምንድነው ዋና ማስተላለፈው መንገድ፣ አንዳንድ ጊዜ በህይወታችን ላይ አንድ ቦታ ላይ ተቀጥረን ስንሰራ ወይም ደግሞ አለቃ ስንሆን በህይወታችን ላይ ሰዎችን ማመናጨቅ፣ ሰዎችን መናቅ፣ በሁኔታቸው፣ ባለባበሳቸው፣ ባጀማመራቸው መናቅ አስፈላጊ አይደለም። እግዚአብሔር ሰዎችን የሚያከብር እግዚአብሔር ነው፣ የሚያዋረድም እግዚአብሔር ነው። ስለዚህ ባለን ጊዜ
የሆነ ታሪክ ሰርተን ቁም ነገር ሰርተን ብናልፍ ጥሩ ነው። እነዛ ሰዎች ታሪካቸው ተለውጦ ነገ የኛ አለቃ የኛ ቀጣሪ ሊሆን ይችላሉ። ጊዜ የማይቀያየረው ነገር የለም። ሁሉ ይቀየራል። ሁሉ ያለው እንዳልነበር ይሆናል። ጨለማ ብርሃን ይሆናል፣ ብርሃን ጨለማ ይሆናል። ይሄ ተፈጥሯዊ ነገር ነው። እንግዲህ በምድራችን ላይ ያሉ ባለሀብቶችንም ቀጣሪዎችንም ብዙ ኢንቨስተሮችንም ብንመለከታቸው ታች የነበሩ ሰዎች ናቸው። ይቀያየራል ታሪክ። ግን ባለን ዘመን ግን በተሰጠን ጊዜ ግን በጣም በጎ ሰዎች፣ መልካም ሰዎች፣ ጥሩ ጠባሳ ጥለን የምናልፍ ሰዎች ብንሆን የተሻለ ይሆናል። ያን የምታደርገው ምክንያቱም ሁሉ ነገር ይከፈለናል፣ በምድር ላይ ይከፈለናል። መልካምነት ለራስ ነው። አሉ እኮ ጥሩ ሰዎች፣ ጥሩ አለቆች አሉ። እኔ መጥፎ አለቃ እንዳጋጣሚ ገጠመኝ እንጂ ከዛ በኋላ በውጭ ሀገር በምሰራበት ጊዜ በጣም መልካም ሰዎች፣ አቅጣጫ የሚያሳዩ የሚያስተምሩ አለቆች ገጥመውኛል። በኢትዮጵያ ውስጥም እያለሁኝም ጥሩ አለቆች የገጠሙኝ አሉ። ሞዴል መሆን የሚችሉ አለቆች አሉ። አለቃ ስንሆን፣ ኃላፊ ስንሆን ከታች ያሉን ሰራተኞች ማክበር ብንችል፣ ህይወታቸውን ብንረዳ፣ ጠርተን ቢሮ ውስጥ ምንድነው ችግርህ? ምንድነው የገጠመህ ነገር? እኔ ከጎንህ ነኝ፣ እኔ ወንድም እሆንሃለሁ። እንዲህ ያሉ ሰዎችን ህይወቱን እንዲወዱት፣ ስራ እንዲወዱት፣ ካሉበት ችግር ውስጥ እንዲወጡ ብናደርጋቸው ሞር የተሻለ ነው ብዬ አስባለሁ። እንደዚህ አይነት ቪዲዮዎች፣ ብዙ አስተማሪ የሆኑ ቪዲዮዎች ወደ እናንተ ይዤላችሁ እመጣለሁ። በተከታታይ እንዲመጣላችሁ ከፈለጋችሁ ይህንን ቪዲዮ ላይክ አድርጉት፣ ሰብስክራይብ አድርጉት፣ ለሌሎች አጋሯቸው። ብዙ ምርጥ አስተማሪ ቪዲዮዎችን ወደ እናንተ አመጣለሁ። መልካሙን ሁሉ እመኝላችኋለሁ። ሰላም ሁኑልኝ። ቻው።